የሲኦል በሮች በአሜሪካ ተከፈቱ። ኒውዮርክ መቅሰፍት መታት። ራሷን የዓለም ልዕለ ኃያል የቴክኖሎጂ አክሊል አድርጋ በታላቅ ኩራት የምትሰይመው የአሜሪካ ግዙፍ ምድር ዛሬ በአይነሊና ለመሳል በሚከብድ ልብም በሚያሸብር አካልን በሚያቃጥል ዘግናኝ የሰደድ እሳት ማዕበል ውስጥ ወድቃ መላው ዓለም በድንጋጤና በስጋትና በታላቅ የቁልቁለት እይታ ውስጥ ከቷታል። በዚህ አሰቃቂ አደጋ ገጽታ ሲገለጥም የአሜሪካ ምድር የገሃነም ደጅ እንደተከፈተባት፣ የታላቋ ኒውዮርክ ሰማይ ስር የዓለም ፍጻሜ እንደተጀመረ፣ በቺካጎ ጎዳኖች ደግሞ የሲኦል በሮች በሰፊው እንደተከፈቱ ያስመስሏል። በአንድ በኩል እሳት ምድሩን እያጋየ፣ በሌላ በኩል ደግሞ ቶርኔዶ የተሰኘው ፈጣን ንፋስ የሚራገበው የባህር ማዕበል ጋር ተዳምሮ አሜሪካን እያጠባትም እያጋያትም ነው። ሃውክ ፋየር በሚል አስፈሪ ስም የተሰየመው ይህ አውዳሚና መሐሪ አልባ የእሳት ነበልባል ልክ እንደተቆጣና የረሃብ ጥማቱን ሊወጣ እንደተነሳ የአራዊት ንጉስ ምድሩን በቁጣ እያጋየ፣ ሰማዩን ደግሞ የጥቁር ጭስ ደመና እየሸፈነ የኔቫዳ ግዛት የምትገኘውን ከ280 ሺህ የሰው ልጅ ትንፋሾች መኖሪያ የሆነችውን ሬኖ ከተማን በስጋትና በሰቆቃ ወጥሮ ይዟታል። የነፋሱ ቁጣ ደግሞ ልክ እንዳስፈሪ ደንበኛ አውሬ በታላቅ ድምጽ እየጮህና እያፏጨ እሳቱን ከቦታ ቦታ፣ ከግዛት ግዛት፣ ከኮረብታ ወደ ኮረብታ በከፍተኛ አውዳሚ ፍጥነት እያዘዋወረው ሰፊውን የተፈጥሮና የሰው ልጅ ጎጆችን በአንድ ጀመር ወደ አመድነት እየለወጠው ይገኛል። በዚህም ንፋስ ምክንያት ከ50 ሺህ በላይ እሳቶች መነሳታቸውም እየተገለጸ ነው። በአሜሪካ ምድር ባለፈው ቅዳሜ የተቀሰቀሰው በቅጽበት ከ6000 ሄክታር በላይ የሚሆን የደረቀ መሬት ዘመናትን ያስቆጠሩ ጫካዎችን፣ ቁጥቋጦችንና ምድሮችን የበላው ይህ አውዳሚ እሳት ምንም እንኳን እስካሁን የሰው ሕይወት ማለፉ ባይነገርም 3 የድንገተኛ አደጋ ሰራተኞች ጨምሮ 7 ሰዎች ለአካላዊ ጉዳት በጽኑ ህመም ዳርጓቸዋል። የባስ ብሎም 32 መኖሪያ ቤቶች ሙሉ በሙሉ ተቃጥለው ወደ ጥቁር አመድነት ሲቀየሩ፣ በዚሁ የሞትና የህይወት ትግል መሃል 10 ሺዎች የሚቆጠሩ ሰዎች ከመኖሪያ ዕቃቸው ተፈናቅለው በጽኑ ጭንቀትና በባዶ ተስፋ ሌሊቱን ከቤታቸው ውጪ በቅዝቃዜና በስጋት ውስጥ እንዲያድሩ አስገድዷቸዋል። ግዙፏ ከተማ በሙሉ መተንፈስ እስኪሳና ድረስ በጥቅጥቅ ያለ አስፈሪ ጥቁር ጭጋግ ታፍናለች። በየቀኑ በደስታ ይደመጡ የነበሩ ትምህርት ቤት ደወሎችና የህፃናት ፈገግታ ድምጾች ቆመው በቦታው የከባድ ጭስ ሽታ የተሸፈነው የሞት ድባብ ያጠላበት ጸጥታ ሰፍኖበታል። ከ40 ሺህ በላይ የሚሆኑ የከተማዋ ነዋሪዎች ንብረታቸውና የትዝታ መንደራቸውን ትተው ራሳቸውን ለማደን ፍርሃት በተሞላበት ሁኔታ እንዲሸሹ ከተደረገ በኋላ አሁንም 24 ሺህ የሚጠጉ ወገኖች ወደ ውድ ቤታቸው መመለስ ባለመቻላቸው በስጋትና በጭንቀት ማዕበል ላይ እየዋኙ ይገኛሉ። ሌሎች 10 ሺዎች ደግሞ አሁኑኑ ለቃችሁ ውጡ የሚል የጥሪ ድምጽ የሰሙ ሲሆን የሚይዙትን ጥቂት ቁሳቁስ አልባሳት በቦርሳቸው አዘጋጅተው በድንቃጤ የተሞላችው ሰዓታቸውን እያዩ ጥሪያቸውን በመጠበቅ ላይ እንደሚገኙ እየተገለጸ ነው። እሳቱ ሙሉ በሙሉ ቁጥጥር ስር ባለመዋሉ እና የእሳት አደጋ ተከላካዮችም ወደ እሳቱ ማዕከሉ በጥልቀት ከገቡ ቁጥር የወደመው ሀብት ንብረትና የሰው ልጅ ህልምም መጠን ይበልጥ እያደገ እንደሚሄድ በታላቅ ስጋት ይገመታል። በአሁኑ ወቅት ከ900 በላይ የሚሆኑ ጀግና የእሳት አደጋ ተከላካዮች በሰማይ ላይ የሚያንዣብቡ ሄሊኮፕተሮች፣ ምድር ላይ የሚንቀሳቀሱ ከባድ ቡልዶዘሮች፣ በኃይለኛ የእሳት አደጋ መኪኖች ታግዘው በደረቀው ቁጥቋጦ ላይ ከሚንጋጋው የእሳት ነበልባል ጋር የሞትና የህይወት የተያዘ እላስጨራሽ አደገኛ ፍልሚያ እያደረጉ ይገኛሉ። ይህ ታሪካዊና አስፈሪ አደጋ ድንበር ተሻግሮ የዓለምን ትኩረት በመሳቡም ከሩቅ አውስትራሊያና ከኒውዚላንድ የመጡ ልዩ የሰደድ እሳት አደጋ ተከላካዮች ቡድኖችም ከአሜሪካውያን ባልደረቦቻቸው ጋር ትከሻ ለትከሻ ተሰልፈው እሳቱን ለማጥፋት የቱርኪ ሚድባውስ የእሳት አደጋ ብርጌድ አዛዥ ሪቻርድ አድዋርድሰን የእሳቱ መነሻ የሰው ልጅ ድርጊት እንደሆነ ቢገልጹም አደጋው ታስቦበት የተደረገ አክቲቪቲ ይሆን ወይም ባለመጠንቀቅ የመጣ አደጋ ይሁን ገና በምርመራ ላይ መሆኑንና አሁንም ቢሆን በእሳቱ ንፋስ አደጋ እጅግ በጣም ፈጣንና አደገኛ አቅጣጫ ያበጀ ወደ መኖሪያ መንደሮች እየተመመ በመሆኑ ነዋሪዎች በአንዲት ሰከንድ እንኳን ሳያባክኑ አካባቢውን ለቀው እንዲወጡ በጽኑ አሳስቧል። ከካሊፎርኒያ ወሰን አቅራቢያ የምትገኘውና የአያሌ ሺህ ነዋሪዎች መኖሪያ በሆነችው የሪኖ ከተማ ከንቲባ ኢላሪ ቺቭም የወገኖቻቸውን ህይወት ለማዳን የተቃጠለው በጭንቀት በተሞላ ድምጽ የመውጣት ትዕዛዝ እስኪደርሳችሁ አትጠብቁ፣ እባካችሁ ህይወታችሁን አድኑ ሲሉ በጽኑ ሲማጸኑ ይሰማሉ። በአጠቃላይ አሜሪካ በዚሁ የእሳት የቶርኔዶ ማዕበልና የጢስ ሲኦል ውስጥ ሆና ቀጣዩን የተስፋና የዓለም ቀን በጉጉት እየተጠባበቀች ትገኛለች። ምድርን እስከ አድማሱ ባሰበሩ ታላላቅ ከተሞችና በቴክኖሎጂ መንደሯ ተመክታ ራሷን የዓለም አክሊል አድርጋ የምታየው ግዙፍ አሜሪካ
ዛሬ በሰው ሕሊና ለመሳል የሚከብድ አካልን የሚያቃጥልና ልብን የሚሰነጥቅ ዘግናኝ የሰደድ እሳት ማዕበል ተውጣ መላው ዓለም በታላቅ ድንጋጤና ቁልቁለት እይታ ውስጥ እየተመለከታት ይገኛሉ። አደጋው አሰቃቂነት ልክ በአሜሪካ ምድር የገሃነም ደጅ እንደተከፈተባት በታላቋ ኒውዮርክ ሰማይ ስር ዓለም ፍጻሜ እንደተጀመረና በቺካጎ ጎዳኖች ደግሞ የሲኦል በሮች በሰፊው እንደተከፈቱ ያስተውላል። በአንድ በኩል በእሳቱ ምድር እያጋየ፣ በሌላ በኩል ደግሞ ቶርኔዶ የተሰኘው ፈጣን ጨራሽ ንፋስ ከሚያራገበው የባህር ማዕበል ጋር ተዳብሎ አሜሪካ በጥልቅ እየታጠበች ትገኛለች።